በ2013 ወደ ሥራ በመሄድ እግዚአብሔር በእኛ ቢዝነስ ውስጥ ባለድርሻ እንዲሆን የሚሆን ቦታን ለመፍጠር ሞከረ። ነገር ግን ሁሉን ቻይ እግዚአብሔርን በድርሻ መዝገባው ላይ ማስቀመጥ በጣም ከባድ ነው እና የመንግስት መዝገባ ጽሕፈት ቤት ጥያቄዎች እንደሚጠይቅ እናንተም ታውቃላችሁ። ነገር ግን የእኔ ሐሳብ የነበረው ለእርሱ አክሲዮኖችን መስጠት ነበር። ይህ እንዴት እብደት ሊሆን ይችላል? ስሜ በርቲ ሎረንስ ይባላል። የዌስት ፕላንት ዋና ስራ አስኪያጅ ነኝ። ስለዚህ በደቡብ አፍሪካ ውስጥ ያለው የቆሻሻ ማስወገጃ ኢንዱስትሪ ለመሰብሰብና ለማራገፍ ጥቅም ላይ ይውል ነበር። ሁሉንም ነገር ወደ ቆሻሻ ማራገፊያው መላክ የተለመደ ነገር ነበር። ነገር ግን እኛ እንዴት እንደ ሰው ዓለማችንን እንደምንበክል ስመለከት አባታችን በዚህ ጉዳይ ደስተኛ ይሆናል ብዬ አላስብም። ለመጣል እርስዎን እንዲሁ ገንዘብ ይጠይቃል እና ያ ወጪ በየዓመቱ ይጨምራል። ስለዚህ ስራችን ደንበኛው በቦታው ላይ የመለያ ስርዓት እንዲያደርግ መርዳት ነው። መተን እንዲህ አለን፣ ለውጥ ማምጣት እንችላለን እና ወደ ቆሻሻ መጣያ የሚላኩትን ቅርጫቶችን መቀነስ እንችላለን። እኔ ስቲቨን ሃውኔሎ እባላለሁ። የዌስት ፕላንት ሲኒየር የኮንትራት ማኔጀር ነኝ። የተፈጥሮን ከሌሎች ሁሉ እንለያለን። የቀረው ሁሉ ማለትም ማሸጊያው ማለት ነው የኢኮኖሚ እሴት ያላቸው ሁሉም መደበኛ ዳግም ጥቅም ላይ ሊውሉ የሚችሉ ናቸው። እኛ ከእናንተ ለምናገኛቸው ቆሻሻዎች ሁሉ እናንተ የምታገኛቸው እያንዳንዳቸው ትንሽ ነገር አለ። ቆሻሻ ለመጣል ዜሮ ቆሻሻ ከማሳኪያ ግብ ጋር በቦታው ምንም ፕሮግራሞች የሌሏቸው አብዛኞቹ ደንበኞች ቆሻሻ ለመጣያ 80% ያህል አላቸው። ከዚያም እኛ መሰረታዊ ነገሮችን ከታች የተንጠለጠሉትን ፍራፍሬዎች እንከውናለን እና አንድን ሰው ወዲያውኑ ወደ 50% እናመጣለን። ነገር ግን ቆሻሻ የመጣያ ዜሮ ቆሻሻ ለእኛ ፍጹም የሆነ ትኩረት የሚሰጠው ይህን ያህል ከባድ ነው እና እነርሱ በ5፣ በ6፣ በ7% የቆሻሻ መጣያ ላይ በአሁኑ ሰዓት ይገኛሉ። የመጠኖቹን ሐሳብ ለእርስዎ ለመስጠት 1600 ሰዎችን ከ400 በላይ በሆኑ ስፍራዎች በ7 የተለያዩ ከተማዎች ቀጥረናል እና በአመት ወደ 150 ሺህ ቶን የሚሆኑ ቆሻሻዎችን እናስተናግዳለን። ተመልሰው ጥቅም ላይ የሚውሉ ቆሻሻዎች በጊዜ ቆይታ ጨምረዋል። ደንበኛው ይህንን እየጨመረ የሚመጣ ንብረት እሴት በመክፈል አግዘነዋል እና ያንን ከፍተናል። ተጨማሪ ገንዘብ አግኝተናል። እንዲሁም ለደንበኛው የዋጋ ተመላሽ አድርገናል። ስለዚህ በጊዜ ሂደት ቆሻሻን ከቆሻሻ መጣያው በመቀየር እኛ እና ደንበኛው በአጋርነት በሚገባ ስንሰራ እነዚህ ወጪዎች ይመጣሉ። ከዚያም ትርፎችን እናገኛለን። ውሳኔዎችን በማድረግበት መንገድ ውስጥ ለእግዚአብሔር ክብር የሚያመጣ ቢዝነስን ለመገንባት ከፍተኛ የሆነ ውስጣዊ ፍላጎት ነበረኝ። ነገር ግን በሂደት ደረጃ ላይ በ2011 አካባቢ መጥፎ ውሳኔዎችን መወሰን ጀመርኩ። በመሆኑም አንድ ትልቅ ውሳኔ መወሰኔ ድርጅቱ በድንገት ከፍተኛ የሆነ ገንዘብ ማጣት እንዲጀምር አደረገው። ከዚያም ድርጅቱ ለ6 ወራት ለመቆየት እንኳን በቂ የሆነ ገንዘብ አልነበረውም። ያው እንደሚታወቀው እነዚያን ኪሳሪዎች ለመቋቋም ማለት ነው። ከ12 ወራት ገደማ በኋላ እንኳን ገንዘብ መክሰራችንን አላቆምንም ነበር። ስለዚህ ራሴን ከእግዚአብሔር ፊት ባለ ቦታ አገኘሁት። ይህም መጥፎ የሆኑ ውሳኔዎችን እያደረግኩ እንደነበር ተገነዘብኩ። እነዚያን መጥፎ ውሳኔዎች ምን እንደደገፋቸው ልውቅ አልቻልኩም ነበር። ነገር ግን እኔ እንደማስበው ጎበዝ አልነበርኩም። ከዚያም ራሴን ለእግዚአብሔር የምሰጥበት ቅጽበት ተፈጠረ። ይህም እርሱን ያለ አንተ ቢዝነስ ካሁን በኋላ የሚሞክርበት ፍላጎት የለኝም ስለው ነበር። በዚያው ቅጽበት እግዚአብሔር በመንፈሴ ውስጥ ቁጥጥር እንደሚፈልግ ቀስ ባለ ድምጽ እየተናገረኝ እንዳለ የተሰማኝ። ከዚያም ለጓደኛዬ ለጆን ነገርኩት እና እግዚአብሔር ድርጅቱን እንዲቆጣጠር እንደሰጠው ይፈልጋል አልኩት። ከዚያም ጆን ለዛ ነገር ተጠያቂ እንደሆነ አስቀመጠኝ ማለት ነው። ስለዚህ በአካባቢው የሚታወቅ ህጋዊ ተቋም መፍጠር ነበረብን እና የዚህ ለትርፍ ያልተቋቋመ ድርጅት ስም ኒካ የሚባል ሲሆን ይህም በዙሉ ቋንቋ ስጦታ ማለት ነው። ስሜ ጆን ጆንስ ይባላል። የኒካ ካፒታል ሊቀመንበር ነኝ። ባለፉት ጥቂት ዓመታት በርካታ ድርጅቶች በድርጅቱ ውስጥ የአክሲዮናቸውን ድርሻ የሆነውን የሚገባቸውን ወደ ለትርፍ ያልተቋቋመ አወቃቀር አስተላልፈዋል። በተከፋፈለ ፍሰት በኩል ለትርፍ ያልተቋቋመው ድርጅት በተልእኮአዊ ውጤቱ ውስጥ ፕሮግራሙን እንዲያደርግ ካፒታል ተደርጎለታል እና በዚህ ድርጅት የመስራችነት ሰነዶች ውስጥ
እኛ በተለይ ያንን ጻፍን። ይህ ድርጅት የተመሰረተው የኢየሱስን መንግስት በገንዘብ ለመደገፍና እግዚአብሔር ሁሉን ቻይን የአክሲዮን ባለድርሻ አድርጎ ለማቅረብ ህጋዊ መድረክን ለማድረግ ነው። ኒካ ካፒታል 51% የሚሆነውን ቢዝነስ ሲይዝ ቤተሰቤ ደግሞ 49 የሚሆነውን ይዟል። ሳንቲሙ በእውነቱ በዛ ቦታ ቀንሷል እና ባለቤትነት አሁን ላይ ምገባ ለማድረግ ወደ ሌላ መዋቅር በህጋዊ መንገድ ተሰጥቷል። ሁሉም ለኒካ የተልእኮ ትኩረት ዓላማ ተደረጉ እና ያም ድህነትን በትምህርት በኩል ለመቀነስ የተደረገ ነው። ጌታ እንደ ኒካ ካፒታል ከእነዚህ ልጆች ይልቅ በትውልዶች መካከል የበለጠ እድለኛ ከሆነው ከእኛ ተመሳሳይ ሀብቶችና ተመሳሳይ መልካም እድሎች በሌሏቸው ልጆች ልብና አእምሮ ውስጥ ልዩነትን እንድንፈጥር ጠራን። በደቡብ አፍሪካ ውስጥ የአፓርታይድ ታሪክ አለን። ስለዚህ በጣም በርካታ ጥቁር ሰዎች ትምህርት አልተማሩም። ትምህርትም ከተማሩ ደካማ የሆነ ትምህርት ነው። ትምህርት በሀገሪቱ ውስጥ በጣም ጠቃሚ ከሆኑት ውስጥ አንዱ ነው እና የጥቁር ህዝቦች ትምህርት ችላ የተባለበት ደረጃ በቃላት ለማስቀመጥ በጣም ከባድ የሆነ ነገር ነው። ትናንሾቹ ልጆች እዚህ ሀገር የወደፊት ተረካቢዎች ናቸው። ስለዚህ ልጆቹ ከትንሽ እድሜያቸው አንስተው ትክክለኛውን መንገድ መስጠት በጣም አስፈላጊ ነገር ነው። በእድገት ዓመታቸው ውስጥ ሰቆቃን ያሳለፉ ልጆች የመማር ችሎታ አይኖራቸውም። ስለዚህ አንደኛ ክፍል በሚደርሱበት ጊዜ ቀድሞውኑ ወደ ኋላ ቀርተዋል እና በእያንዳንዱ ክፍል የበለጠ ወደ ኋላ እየቀሩ ይመጣሉ። የሰራተኞቻችን ልጆች የት እንደሚሄዱ አነስተኛ ምርምር አድርገናል። 2 ወይም 3 ቅድመ ትምህርት ቤቶችን በመምረጥ ልጆች በስሜት እንዲጎለብቱ ለመርዳት አስተማሪዎችን አሰልጥነናል። ከ1 ዓመት በኋላ ወላጆቻቸውን አነጋገርናቸው እና ልጆቹ እንዴት ማንበብና መጻፍ እንደሚችሉ በበለጠ በመስተካከል ለአንደኛ ክፍል ተዘጋጅተዋል። አሁን በምንሰራባቸው ሁሉም ክልሎች ላይ ለመጀመር እንፈልጋለን። ኒካ ካፒታል በትምህርት ቤት ፕሮጀክትን መውሰድ በኩል በ5 ትምህርት ቤቶች እንዲሁ እየተሳተፈ ይገኛል። የአስተማሪ ማጎልበቻ ፕሮግራም አለን፣ እንዲሁም የስልጠና ፕሮግራምም አለን። ስለዚህ እንደ ካፒታሊስት በአንድ ጫማ በቢዝነሱ ውስጥ መቆም በጣም እውነተኛ አቋም ነው። ነገር ግን በሌላኛው ጎን እጅግ በከፍተኛ ሁኔታ በማህበራዊ መልኩ ተሳትፎ ያለበት ነው። ይህ ድርጅት እንዲያድግ መጸለያችንን መቀጠል ያስፈልገናል። ምክንያቱም መልሰን ለጥቁር ማህበረሰብ እየሰጠን በመሆኑ ነው። እና እንደምታውቁት የበለጠ አመስጋኝ እንድትሆኑ ያደርጋችኋል። እንደምታውቁት ዌስት ፕላን በህይወቴ ውስጥ ትልቁ ሚና ተጫውቷል። አስራ 16 ዓመቴ ሲሆን ለእኔ ህይወት ከባድ ነበር። ነገር ግን በጸሎት የምጠይቀው ጌታ በሚስጥራዊ መንገዶች ይሰራል። ዌስት ፕላን እኔን ቀጠረኝ፣ በእኔ ላይ እምነቱን ጣለ እና በማደራጁት ላይ በፍቅር ወደኩ። ከዛም ከትላልቆቹ ደንበኞች አንዱ የመሆኑ እድሉ ተሰጠኝ። ከዛም ከ3 ወር በኋላ በዛ ጣቢያ ላይ ትልቅ ልዩነት አደረጉ። 2% የሚሆን ብቻ ወደ ቆሻሻ መጣያ ላክን። የታወቅኩትም በዛ ምክንያት ነበር። ከላይ ሰው ዳይሬክተር ድረስ ወደ መሆን መምጣት በእውነቱ ይቻላል። ያ ከድህነት ለመውጣት አስፈላጊው መንገድ ነው። ለሲኒየር የኮንትራት ማኔጀር አመለከትኩ። አሁን ሲኒየር የኮንትራት ማኔጀር ነኝ እና በምሰራው ስራ አሁን ደስተኛ ነኝ። ጌታ እርቅን ለማምጣት ይፈልጋል። ይህንን የመሬቱን መፈወስ ይፈልጋል እና የጥቁር ማጎልበት አስተዋጽኦ አድራጊ በመሆን ትውልዳዊ ተጽዕኖ ለማምጣት እየሞከርን ነው። ያደረግኩት የመታዘዝ ተግባር ነበር። እግዚአብሔር ድርሻዎችን በቢዝነስ ውስጥ ጠየቀ። ለእርሱ ድርሻዎችን ሰጠሁትና አሁን ላይ እርሱ እግዚአብሔር የዚህ ቢዝነስ ባለቤት ነው እና ሰዎች ከድህነት እንዲወጡ እና ያለፉትን ጥፋቶች ለማስተካከል ይፈልጋል እና የሚጀምረውን በእምነት ነው።